እናቴ ጎረቤታችንን እንጀራ እንዲያበድሯት ስትጠይቅ ሰማሁ። እኔም በጣም በመገረም እማዬ በቤታችን እኮ በቂ እንጀራ አለ አልኳት። ታዲያ ለምን ትጠይቂያቸዋለሽ ስላት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አድማጭ ተመልካቾቼ ሰላም ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ለእናንተ አስተማሪ ይሆናል ብዬ ያሰብኩትን ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እናቴ ከጎረቤታችን እንጀራ እንዲያበድሯት ስትጠይቅ ሰማሁ። እኔም በጣም በመገረም እማዬ በቤታችን እኮ በቂ እንጀራ አለ አልኳት። ታዲያ ለምን ትጠይቂያቸዋለሽ ስላት እናቴም እንዲያለችኝ እነሱ ሁሌ ከኛ የተለያየ ነገሮችን እኛን ይጠይቃሉ። እንደምታውቂውም እነሱ ደሃ ናቸው። ስለዚህ እኔም እነሱን ብዙ የማይጎዳ ነገር ለመጠየቅ አስቤ በጭንቅላቴ ውስጥ የመጣልኝ ነገር ቢኖር እንጀራ ነው። ይህንን ያረኩት እነሱ ላይ ጫና ለመፍጠር ሳይሆን እኛ እንደምንፈልጋቸው እንዲያስቡ ብዬ ነው። እንዲሁም የሚፈልጉትን ነገር እኛን ያለ እፍረት በቀላሉ መጠየቅ እንዲችሉ ያደርጋቸዋል ብዬ በማሰብ ነው አለችኝ። እኔም በውስጤ በጣም ተገርሜ ለካ እንደዚህም አለ እንዴ አልኩኝ። ውድ የዩቲዩብ ቤተሰቦቼ ከላይ ስለ ጉርብትና አንዳንድ ግንዛቤዎችን ሰምተናል። በእያንዳንዳችን ቤት ጉርብትና ምን ይመስላል? ለጉርብትና ያለን ቦታ ምን ይመስላል? ለእናንተ ትቼዋለሁ። ኮሜንት ላይ አስቀምጡልኝ። አመጣጥህን እወቅ። ታሪክ የሌለው ሕዝብ ታሪክ ለመስራት አይጓጓም። ምክንያቱም ታሪክ የለውም። ሌላው ነፃነቱን የማያውቅ ሰው ነፃነቱን ለማግኘት አይደክምም። ምክንያቱም መጀመሪያውንም ነፃነት የለውም። ኢትዮጵያ አስደናቂ ሆናል። የረጅም ዘመን ታሪክ ያላት ነፃ ሀገር ስትሆን ልጆቿ ታሪክን አውቀው የነፃነቷን ውበት ጠብቀው መኖር ግዴታቸው ነው። አንድ ወጣት ወይም አንዲት ወጣት የሀገሩን ወይም የሀገሯን ታሪክ ሳያውቅና ሳያጠና የአውሮፓ እና የአሜሪካን ታሪክ ለማሳመር ቢሞክርም በቅሎ አባትክ ማን ነው ቢሉት ፈረስ አጎቴ ነው ይላል። እንደሚባለውም የሚያሳፍር ይሆናል። እንግዲህ ውድ ተመልካቾቼ ከላይ የገለጽኩላችሁ አጭርና ግልጽ በሆነ መንገድ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ በተመሳሳይ ጠቃሚ በሆነ ነገር ላይ እስክንገናኝ ቻናሌ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰቡ ነው።